ሃይ ሰላም እንዴት ናችሁ? ዛሬ ስለ ጤና አዳም ጥቅም ነው ማሳያችሁ። ይሄ ደረቁ የጤና አዳም ነው። ያያችሁን አይደለ? ይሄ ደረቅ ጤና አዳም ነው። ይሄ እንደዚህ በድምጽ ራሱ ይታወቃል። አያችሁ? እኔ አድርቄ ነው ፀሐይ ላይ ንፋስ ላይ ታደርጉና ታደርቃላችሁ ማለት ነው። ለምን ለረጅም ጊዜ እንዲጠቅማችሁ ነው። በሰበሰብኝ ምናምን አይበረከትልኝም ኬት አገኛለሁ ሰፈሬ የለም ምናምን ከመተሉ ከመርካቶም ኬትም ግዝት ታደርጋችሁ አንዴ ደረቀ ታደርጋላችሁ። ለረጅም ጊዜ ነው የሚጠቅመው። ይሄ ደግሞ እርጥቡ ነው። እርጥቡ ጤና አዳም ነው። መቼስ እንግዲህ ጤና አዳምን የማታውቁ ካላችሁ ይሄውና ጠጋ ብዬ ላሳያችሁ። ይሄ ጤና አዳም ነው ማለት ነው። እርጥቡ ጤና አዳም ነው። ይሄ ደረቁ ጤና አዳም ነው ማለት ነው። ስለዚህ አሁን ጥቅሙን እናያለን ማለት ነው። ጤና አዳም ለምን ይጠቅማል ካላችሁ ለራስ ምታት ራስ ምታትን ያስታግሳል። በሚያቅለሸልሽን ሰዓት ከወሰድን በጣም አሪፍ ነው። ለማቅለሽለሽ ለቮሚቲንግ ትውከት ነገር እንደዚህ በሚመጣብን ሰዓት ለሱ በጣም ይጠቅማል። ትውከትን ወደ ውስጥ ይመለሰልናል። ለማንኛውም ህመም ማስታገሻነት አንቲፔንነት ይጠቅማል ማለት ነው። የህመም ማስታገሻ ሆኖ ይጠቅማል። ለጥርስ ህመም ስፔሻሊ ፍሬውን ካገኘን ደግሞ የጤና አዳሙን ፍሬ አንድ 7ቷን ፍሬ በጥርሳችን እኝክ አድርገን ለአንድ 5 ደቂቃ ከዛ በኋላ እንተፍ አድርገን እንተፋዋለን። አሊያም ደግሞ ይሄን ጤና አዳሙን ራሱ ለብ ባለ ውሃ አድርገነው በዛ ሙቅ ውሃ ለ2 ሰከንድ ለ3 ሰከንድ በአፋችን እየተቆመጠመጠን እንተፋዋለን። በጣም ለጥርስ ህመም በጣም ያስታግሳል። ጥርሳችሁን ለሚያማችሁ ሰዎች ማለት ነው። ሌላ ደግሞ ለበረሮ ማጥፊያ ይሄ ለበረሮ ማጥፊያነት በጣም ይጠቅማል። በረሮ በጣም ነው የሚጠላው ጤና አዳምንና ይሄ ደረቁ ምን ታደርጋላችሁ ወስዳችሁ እንደዚህ እንትን ውስጥ ማለት ነው የልብስ ቁም ሳጥን ውስጥ አካባቢ ወይ ደግሞ የእቃ ኮሞዋችን ኮሞዲኖ ውስጥ ምናምን ወስደን እንደዚህ ወስደን እናስቀምጣለን። ወይም ደግሞ እቺን እንደዚች አድርገን ንስንስ አድርገን ብርጭቆ ምናምን ወዳለበት አካባቢ እንድሽነስነሰን በቃ እዛ አካባቢ ላይ ጤና አዳም በስተት እንትን በረሮ በስተት አይመጣም ማለት ነው። እንደገና ደግሞ ለፔሪድ ህመም ደግሞ ለፔሪድ ህመም ምንድነው? ፔሪድ ከመምጣቱ ከ5 ቀን በፊት አንድ የሻይ ብርጭቆ ለብ ባለ ውሃ ውስጥ ጤና አዳሙን ይሄን ያህል እየጨመርን ማለት ነው ለፔሪድ ህመም እንወስዳለን። ከዛ ልክ ፔሪዱ ሲመጣ ፔኑ የለም በሽታው የለም ማለት ነው። በቃ ያጠፋዋል፣ ቀድሞ ይከላከላል። ከዛ ፔሪዱ ሲመጣ ሰላም ነው የሚሆነውና በጣም እኔ ተጠቅሜበት አይቻለሁ። ለፔሪድ ህመም በጣም አሪፍ ነው። ለበረሮም በጣም አይቻለሁ። ተጠቀሙበት እና አሁን አሰራሩን አሳያችኋለሁ ማለት ነው። ለብ ያለ ውሃ ነው። አሁን ሞቅ ውሃ ነው በጣም አቃጥላል። ይሄ እንደዚህ ነው ማለት ነው። ይሄን ውስጡን በቃ የተጨዋወተን እችን ብንጠጣ በጣም አሪፍ ነው የሚሆነው እላችኋለሁ። ተጠቀሙ። አሁን ደግሞ እንዴት ሰብስክራይብ እንደምታደርጉ አሳያችሁና ሰብስክራይቤን ላይኬን እያደረጋችሁ ታልፉልኛላችሁ ማለት ነው። አሁን ይሄ ምንድነው አያችሁ አይደለች? ሰብስክራይባን በደንብ እንድታዩ ብዬ ነው ዝም ያልኩት። ይሄ አሁን ጥቁር ነው ሰብስክራይብ አልሆነም ማለት ነው። ከዛ እንደዚህ ስነካው ቀይ ሆነ። በቃ አሁን ሰብስክራይብ ገና ነው ድጋሚ። አሁን ይቺኛዋን ነገር አያችሁ አይደለ? ባዶ የሆነችው አምፖላን ነገሯን እቺን አምፖላን ድጋሚ ተነካላችሁ። ንክት ስታደርጉ ከዛ ወደዚህ ጋር ትመጣለች ማለት ነው። ኦል መተለዋን እቺ ጥቁሯን አምፖል እዚህ ውስጥ አምጥተን ስናስገባ ሰብስክራይብ ይሆንልናል ማለት ነው። ስለዚህ ይሄን ጥቁሩን ወደዚህ ለማምጣት ምንድነው የምናደርገው? እቺኛዋን ነካ ስናረግ ይሄውና እዚህ ጋር መጣ ሰብስክራይብ ሆነ ማለት ነው። ከዚያም ላይክ ለማድረግ ደግሞ ለምሳሌ አንድ የኔን ቪዲዮ ከፍተን እንያ ያው አያችሁ። አሁን ይሄ ምንድነው የኔ ቪዲዮ ነው። አሁን ላይክ ላደርገው ነው ድምፁ እንዳይረብሸን ይሄን ላጥፋውና አሁን እዚህ ጋር ላይክ አልተደረገም ማለት ነው። እዚች ጋር መጥቼ ላይኳን አንድ እንዲነክት ሳረግ ጥቁር ይሆናል። አያችሁ ጥቁር ሆነልኝ ማለት ነው። ላይክ ተደረገ። ስለዚህ በዚህ መሰረት ሳታደርጉኝ አትለፉ ፕሊዝ ፕሊዝ ፕሊዝ።